አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የተከታታይ ውዴቶች ወንድሞቼ ሰላም እንዴት ናላችሁልኝ? አልሐምዱሊላህ እኔ ሰላም ነኝ። እህቶች ስለምታበረታቱኝ ወንድሞቼ አመሰግናለሁ በጣም። አሁንም ሼር፣ ላይክ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። ኢንሻአላህ ምንም አይልም ተስፋ አለኝ። አሁንም ሸር አድርጉልኝ፣ እንዲያልኳችሁ ሰብስክራይብ አድርጉኝ፣ ቪዲዮውን እስከመጨረሻ ተመልከቱልኝ እና እኛው አስበሳችን እንደማመር እኛው አስበሳችን እንተዳደግ ኢንሻአላህ። ተረዳደን ሁላችንም ያሰምንበት እንደርሳለን ማለት ነው። እና አንዴ እህቴ በኢሞ እህቴ ወይ የስንት ሺህ ብር እቃ ብገዛ ይበቃሻል ትይኛለሽ ብላ ጻፈችልኝ ማለት ነው። ያው እና እህቴዋ ወላሂ ይሄንን ቪዲዮ ታየዋለሽ፣ ብዙ እህቶችም ይነግሩሻል ማለት ነው በኮሜንት። እቃ የስንት ሺህ ብር የቤት እቃ ፈርድ ከተገዛ ምን ሊሰራልሻል? ምን ይሰራልሻል? ወላሂ እነዚህ ወያው ግድ ልጆች አብዛኛውን መከታተላቸው የኛ ሀገር ልጆች ግድ ልጆች ዚነትና መዲና ላይ ታያቸው የ600,000 እቃ ያሳዝናል። ወላሂ ሰው ሁሉ እንዴት ነው ደሞዙ አልኩኝ። ቢያንስ በ800 በ1,000 ምን እንሰራለን? እንደዛ ከሰርቶ ነው ያው ቢያንስ እነዚህ ጠፍተው የሚሰሩት ናቸው ትንሽ ብራቸው ከፍ ያለ እንጂ የኮንትራት ቤት ያለን መሽም ደሞዛችን የታወቀ ነው ማለት ነው። እና እህቴዋ ፈርዱን ካረግሽ በቂ ነው። የ600,000 የ500,000 ከ250,000 በታች የለም። እናንተ የወግድ ልጆች ግን ጤነኛ ናችሁ? ወላሂ እኛ ሀገር ወግድ ጎረንጅ እቃ የለም። የ50,000 ብር ቤት እቃሽን ከገዛሽ በቂ ነው። እወቁበት እህቶቼ፣ ገንዘብ እንዲህ ያለ ነው ብልጥ መሆን። ገንዘብ ካለቀ በኋላ ብልጥ ሆንሽ አልሆንሽ ትርጉም የለውም። ብዙ እህቶቻችን ትዳር ምንድን ነው ብለው ገብተው ያላዩ እህቶቻችን ናቸው ይሄን የሚያረጉት። ትዳር ገብታችሁ ያያችሁ እህቶቼ ይሄንን በፍጹም አታረጉ። ትዳር ትያዝ ብዙ ነገር ቀዳዳ ያለው ለቅሶ ትሄድ ቢያብር ነው። ሰው ታሞ ትሄጅ ባዶ አይከዲም። ሰው ወልዶ ባዶ አይከዲም። እንዴ በፊት እኮ አይደለም እህቶቼ። እቤቴ ሰው ሲመጣ ይሄን አርጌ እጠብቃለሁ ትያለሽ። ገንዘብ ከሌለ ምን ታረጊዋለሽ? እቃ ላይ አረግሽው ገንዘብሽን ሁሉ 600,000 ዝንጥ ያለ የልብስ ቤት አይከፍትም እህቶቼ። ተው ወላሂ እነዚህ ጠለቅ ብላችሁ ትዳርን ምንድን ነው ብላችሁ ያላወቃችሁ እህቶች ናችሁ ይሄን የምታርጉት። 16 ዓመት 17 ዓመት ሳዑዲ አረቢያ ተቀምጣችሁ አገራችን ምን እየተካሄደ እንደሆነ ለይታችሁ የማታውቁ እህቶች ወላሂ አደጋ ላይ ትወርቃላችሁ። ቆም ብላችሁ ሰው የፕላስቲክ ብዛት አንድ እህቴ በጣም ጓደኛዬ ናት። የ245,000 ብር እቃ ገዝታ የአረቢያ መጅሊስ ቁም ሳጥን ያካተተ አይደለም የቤት እቃ ዝም ብሎ ይሄ ተሰባሪ ሙአይን አሁንም እየገዛች ነው። ያንን አዝዛ አልበቃት ብሎ አሁንም የጎደለኛል እያለች ትገዛለች። እንግዲህ ሀገር ገብታ ትዳር ምንድን ነው ብላ ጥልቅ ብላ የማታውቅ ናት ማለት ነው። ገንዘብ እቃ መሽም አውተሻሸጩ ፕላስቲክ የበርበሬ ባለ የቀለም ባለ ያለ የሽሮም የቀለም ባሌው ምን ይጠቅማል? ቤታችንን ቀለም ትናስቀባ መሽም ባለ ያለ ያን እኮ በአግባብ መጠቀም እንችላለን። አንድ ሀገር ፕላስቲክ በ9,000 በ10,000 ተምገዢ ኑሮ እንዲያረጉት ነው። ታው እህቶቼ ወላሂ ለአዚምን ይቆጫችኋል። በእርግጥ አገር ገብታችሁ ያላያችሁ እህቶቼ በጣም ተሸጉዳችኋል። ከቶ እነዚህኛ ሀገር የወደ ወግድ ልጆች ወላሂ ታሳዝናላችሁ። ቦታ በገዙ አምና የተገዛ ቦታ ዘንድሮ ስንት ነው? ገዝቶ ያወቀ ያውቀዋል ማለት ነው ስንት እንደሚያተርፍ። ዝም ብላችሁ ለማታውቁት ሰው ለአክስቴ፣ ለአጎቴ፣ ለእህቴ፣ ለወንድሜ እያላችሁ ተሸውዳችኋል።
ብልቁ ተቀምጦ ጫት ለሚቅመው ባልሽ ባሌ ነው ትይዋለሽ። መሽ ስራ እኔም ልስራ ጎበዙን አንተም ጎበዙን ብላችሁ የማትሉት ባላችሁ ዝም ብላችሁ ማሬ ፍቅሬ ስላላችሁ መላክ ነው። በኋላ ሀገር ትትገቢ ታገኘዋለሽ። ቆም ብላችሁ ሰቡ። እቃም ትትገዙ ጎበዝ ባል ካላችሁ ይሄ ያስፈልገን የለ? አዎ ያስፈልገናል። የሚያስፈልግሽን እኮ ባልሽ እኮ አያስፈልገንም አይልም። ያውቃል እኮ ጎበዝ ባል ብልህ ባል ያለሽ እህቴ ታውቂዋለሽ። አንቺ ያሰብሽውን እሱ ያስበዋል፣ እሱ ያሰበውን አንቺ ታስቢዋለሽ። ለምን? ለቤታችሁ የሚያስፈልገውን እቃ እሱ ጠንቅቆ ስለሚያውቅ አርግትቱ ያርጋል። ምንም ማረግበት ምክንያት የለውም። ዝም ብላችሁ በኦንላይን እያዘዛችሁ የምትበሉ እህቶቼ የፕላስቲክ ሳህና የፕላስቲክ እቃ ተኮምበርሻ ተከሚሴ እያዘዛችሁ የምትበሉ እህቴ ምን ሆናችኋል? ያማችኋል? አገር ገብታችሁ መልሳችሁ እንኳን የመብራሪያ ራሱ አታችሁ መልሳችሁ ለመምጣት ተበድራችሁ የምትመጡ እህቶቼ ብዙ አላችሁ። ጓደኛም ካላችሁ እርዱን የምትሉ እህቶቼ ብዙ አላችሁ። እና ወዴት እየሄድን ነው እህቶቼ? እስቲ ቆም ብለን እንሰብ። ብር ካለን ቦታ መግዛት፣ ወርቅ መግዛት፣ ነገ ችግር ቀን ትሸጪዋለሽ። መልሰሽ እንኳን ቸግሮሽ አረብ ሀገር ብትበጪ ለመመርመሪያሽም ሆነ ለመብራሪያሽም ወርቅሽን ትሸጫለሽ። ግን እቃ ይሄ ተሰብሮ ለሚያልቅ ሙዓኢን አትሰብስቡ፣ ወቁበት። ወላሂ ከምሬ ነው። ወላሂ ብዙ ጓደኞች አሉኝ 15 ዓመት 16 ዓመት ሳውዲ አረቢያ ተቀምጠው ሀገራችን ምንድን ነው እንዴት ነው የሚኖረው ረስተው ማለት ነው። ልክ ያሉበትን አረቦችን ብቻ እየተከታተሉ እንደነሱ እንኖራለን ብለው የሚያስቡቶች ብዙ አሉ። እኛ የገጠር ልጆች ዙረን እዛው ነው የምንኖረው ማለት ነው። ያኔ አረብ ሀገር ትንመጣ ቤት ለመስራት እቃ ለመግዛት ይሆናል ላይ ፈርድ የሚያስፈልገንን እቃ የሚያስፈልገንን ለቤታችን ያ ያለ ባረግ ነው እንጂ ዝም ብሎ የ500,000 ወላሂ እኔ እጅ መዲና የሚሏትን የኮምቦልቻዋን እከታተላታለሁ። የ750,000 750,000 እኔ ካለኝ እዛ ምን እሰራ? ሀገሬ ገብቼ ስራዬን አልሰራም ከባሌ ጋር። ተው ወገን፣ ቆም ብላችሁ ሰው በኋላ ይቆጫችኋል ብላችሁ ለማታውቁት ላኩት፣ ላክስት፣ ለእህት፣ ለወንድም በጣም ያሳዝናል። እናትና አባት እርዱ። ሲታመሙ ሲቸግራቸው ወደ ማንም ቤት አይሄዱም፣ ወደ እናንተው ነው። ይሄን አድርጉ። ግን ዝም ብላችሁ ቦርን እየጠበቃችሁ ለቤተሰብ የምትልኩ እህቶች ተጠንቀቁ። ገንዘብ እንዲያሽብልጥሁኝ ሄደዋ ገንዘብ ካለቀ በኋላ ብልጥ ብትሆኝ ባትሆኝ አይሚሮች ተዛብቶ ያጣብዲ ያመጣ ከአረብ ሀገር ያቆላጎት የላክስት ያልሽው አንድ ቀን ቤታቸው አስገቡሽ መብዲ ምን ብለው ያስገባሉ። እና እህቶች ወላሂ ለአዚም እኔ ብዙ ጓደኞች አሉኝ ማለት ነው። እኔ በቃ እንደዚህ አንቺ ይሄን ያህል አመሰርትሽ ይሄን እቃ ገዛሽ ይበቃኛል ምን አነሰኝ እላለሁ ማለት ነው። እኔ ለምን ሀገር ሂጄ ወልጄ አይቻለሁ፣ ትዳር ይዤ አይቻለሁ፣ ምን እንደሚቸገር ጠንቅቄ አውቃለሁ ማለት ነው። እና በራሴ ተምሬ በራሴ ሰውን ታላስተማርኩ ሹ እናንተ ግን የተጸጸተ ሰው እያያችሁ ራሱ መልሳችሁ ነገምኛ እኔ ሄዳሰብናል ብላችሁ አታስቡ። ለምን አስተማሪ መሆን ይሻላችኋል። በሰው ካልተማራችሁ ያው እናንተ አስተማሪ ትሆናላችሁ፣ ደርሶባችሁ ነገ ሚዲያ ትትወጡ ማለት ነው። እና እህቶቼ ይህን ያልኩባችሁ ምክንያት አንድ እህቴ እኔ እንደዚህ ነው ዕቃ የገዛሁት ምን ያደርግልኛል እንደዚህ በቂሽ ነው ምናምን ይሄን ያህል አመሰርች ይሄን በዚህ የቤት ዕቃሽን ያው መቼም ዘመን አመጥቶታል። ቁም ሳጥን፣ ቡፌ፣ አልጋ ምናምን ይሄ ተተገዛ በቡፌሽ ውስጥ ደግሞ አስፈላጊ ዕቃዎችን ታገኘሽ። ይሄ በየክፍሉ ዕቃ በየሳሎኑ ዕቃ ጢቃላ አለ። እኛ መቼም ተዝክሪን ሶፋ ላይ ተቀምጠን አንበላ። ያው ዙሮ ወደ ግብርናችን
ታውቁታላችሁ የገጠር ልጆች ማለት ነው። ግን እዚህ ስለመጣችሁ ያ ግብርና ኑሮ አይመጣ ምናምን ተሳስታችኋል። እዛው ከዛው ነን ማለት ነው እህቶቼ። እና እህቴዋ የሚመጥንሽን እቃ ከባልሽ ጋር ተመካከሪ። ይሄ ያስፈልገናል። ይሄ ያው ነግራችኋለሁ ከመጀመሪያ። በጣም ጎበዝ ባል መሰላችሁን ባል ታገኛችሁ ወላሂ እናንተ ውስጥ ያለ ልብስ ውስጥ አለ። አስፈላጊውን ያ ቃል ባትሉትም ያየናቸው አይደል እንዴ? ብዙ እኔ አሁን ጊዜ ያላልኩትን ይገዛል። ለምን የሚያስፈልገውን ያ ቃል አለ ትዳራችን ነገ ኢትዮጵያ ሂጅ ማልገዛውን እሱ ይገዛልን የዝኩኝ ማለት ነው። እና እወቁበት 500,000 700,000 ለሙአይን ብላችሁ ለሚሰበር ብርጭቆ ተሰብስቡ። አንድ ደርዘን ብርጭቆ ተገዛ በቂ ነው። አንድ ደርዘን ኒኬል ተገዛ በቂ ነው። በቃ እንዲህ ያለ እዛ አይናችን ያየውን እዛ አረብና እኛ አንድ አይደለንም። እንደዛ አትሰቡት። እዛው ከዛኛ አሁን ተዚህ የወጣን ቀን አበቃ ብር አብቃቅቶ የመኖር እድልን እኛ ሆነን ማለት ነው ማወቅ ያለብን። እዚህ ያለ ነው ደግሞ እዚህ ገንዘብ እንደፈለግን እዚህ እንደምናገኝ እዛም እንደፈለግን እናገኛለን። የለም ንግድ ምን 10 ሳንቲም 5 ሳንቲም ናት። ነጋዴ እንሆናለን ብለን የምናስበው ማለት ነው። ከዚህ የበለጠ ትርፍ የለውም። እህል መሸመት፣ ወርቅ መግዛት፣ ብር ካላችሁ ሰው ካላችሁ ቦታ ግዙ። ቦታ ያተርፋል እንጂ የ350 የ450 ሺህ እቃ ገዝታችሁ የ450 ሺህ እንግዲህ ያአላህ ይሄን ገዝታችሁ እቃ ዝም ብላችሁ በየቡፌው የክችን ካቢኔት ተዳረዳር ጥቅ አድርጋችሁ ባዶ ተምትቀሩ ውስጣችሁ ፍሬ ቢሆን ይሻላል እህቶቼ። የውጭ መብለቅለቅ ወላሂ ይጎዳል ማለት ነው። ዋናው የውስጥ ነው። ገንዘብ አያስታወሽ ብልህ ተሆንሽ የትም ሀገር እንኖራለን። ለዛ ነው እኮ አብዛኛዎቻችን ሂደን የምንመለሰው ገንዘብ ብትናገኝ አጠቃቀም ስለማንችል እና አንድ ልጅ እንኳን ወልደን የምናሳድግ ብር አይደለም እዚህ የምንሰራው። ብቻ አልሐምዱሊላህ ቤት የለንም፣ ቤት ሰራንበት። እንደዚህ ደግሞ አይደለ ለባገር ያው ጠቅሞናል፣ ለብዙዎቻችን ጠቅሟል። ያው ገንዘብ እንዴት እንደምጠቀም ለሚያውቅ ማለት ነው። ለማያውቅ እዚህም ጥፋት ነው፣ እዚያም ጥፋት ነው። ከጥፋት አይወጣም ማለት ነው። እና ይሄን ይመስላል። ይሄ የእህትነት ምክሬ ነው። ወቁበት። ገንዘብ ታገኛችሁ በባዶ ፋይዳ የለውም። ወሬሽ ከሰው ጋር አይገጥ። ጥሩ ዝምተኛ ከሆንሽ እሷ መለኛ ናት። አረብ ሀገር ሂዲያ እንደዚህ ኩና መጣች ነው የምትባሉት። ገንዘብ ግን ካላችሁ ትዳርን ብትይዙ ተወዳጅ ናችሁ። ትዳርን ብትፈቱም ደግሞ አይበለው እና ከቤተሰብ ጋር ብትኖሩ አትጣሉም። ከቤተሰብ ጋር ገንዘብ ከሌለሽ ዜሮ ከሆንሽ ማን ነው ብቻሽ ጋር ትጣያለሽ። እንኳን ከሰው ጋር ማለት ከራስሽ ጋር ትጣያለሽ። እናቶች ይህን ይመስላል። የእህትነት ምክሬ ነው። እኔ ሄጄ አይቼው ስለመጣሁ ነው። ይህን ነው ምክሬ የምላችሁ። ይጠቅማችኋል። አዳምጡት እስከ መጨረሻው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።